የመልካምነት ጌጥ የኸይር ነጸብራቅ ከዛሬ 22 ዓመት በፊት ነው በጥቂት ኢትዮጵያውያን ሙስሊም የደቡብ አፍሪካ ስደተኞች የተመሰረተው ነጃሺ ኢስላሚክ ትረስት ምክንያቱ ባልታወቀና ለመቆጣጠር እጅግ አስቸጋሪ በሆነ የእሳት አደጋ ሙሉ በሙሉ በሚባል ደረጃ በመውደሙ ከፍተኛ ሐዘን ውስጥ የወደቀው የደቡብ አፍሪካ ሙስሊም ለመልሶ ግንባታ በመረባረብ ላይ ይገኛል። ማዕከሉ የእሳት አደጋ የደረሰበት መጋቢት 29 2018 ከሌሊቱ 7 ሰዓት ሲሆን ዘግይተው የመጡት የእሳት አደጋ ሰራተኞች እስከ ንጋት ድረስ ለማትረፍ ጥረት ቢያደርጉም ማዕከሉ በባለቤትነት የሚያስተዳድራቸው ቤተ መጻሕፍት፣ መድረሳ፣ መስጂድና ለተለያዩ መስተንግዶች የሚያገለግለው አዳራሽ በውስጣቸው ከያዟቸው ንብረቶች ጋር እንዳልነበሩ ሆነዋል። በጆሃንስበርግ ሜይፌር በመባል በሚጠራው አካባቢ የሚገኘው የነጃሺ እስላማዊ ትረስት ማዕከል ነዋሪነታቸውን በከተማው ላደረጉ ኢትዮጵያውያን ሰርግና ሐዘንን ጨምሮ ለማህበራዊ አገልግሎት፣ ለስግደትና እንዲሁም ከ300 በላይ ታዳጊዎች የቁርአን ቂራአትን የሚከታተሉበት እንደነበረ ይታወቃል። ዛሬ ግን ይሄ ሁሉ ታሪክ ሆኗል። እነዚህ ህፃናቶች በነጃሺ ትረስት አፋቸውን በቁርአን ፈተውበታል። በተንጣለለው ግቢ ቦርቀውበታል። የእውቀት ገበታ ለመቋደስ ለቤተ መጻሕፍቱ ተገልግለዋል። ወጣቶች፣ እናቶች፣ አዋቂዎችም ጭምር 22 ዓመት የዘለቀ አሻራቸውን አኑረውበታል። ከሁሉም በላይ በድምጻችን ይሰማ ትግል ወቅት የኢትዮጵያ ሙስሊሞች በገዛ ሀገራቸው የእምነት ነጻነታቸው ተገፎ ከብሪተኛ የወያኔ መንግስት ጋር አንገት ለአንገት ተናንቀው የሞት የሽረት ትግል በሚያደርጉበት ወቅት በደቡብ አፍሪካ የምትገኙ ሙስሊሞች በዛሬ በቃጠሎ በወደመው የነጃሺ ኢስላሚክ ትረስት ያደረጋችሁት መልካም ተግባር ነጃሺን እንደ ማዕከል ተመልሶ በተሻለ ደረጃ እንድንገነባው ታላቅ አደራ ጥሎብናል። ተሳስረን ተጋምደን እንደ ማገንደድር የነጃሺ ታሪክ የጆሃንስበርግ ብቻ ሳይሆን በመላው ዓለም የሚገኙ ሙስሊሞች አደራ ነው። ከመካ ቀጥሎ እስልምና የገዘፈባት የነጃሺ ታሪክ የመላው ዓለም ሙስሊሞች ታሪክ ነውና ሀገር ቤትን ጨምሮ በአፍሪካ፣ በአውሮፓ፣ በአሜሪካና በሌሎችም አካባቢዎች የሚገኙ ሙስሊም ኢትዮጵያውያን በተንጣለለው 2610 ካሬ ሜትር ስፋት ላይ በአዲስ መልክ ለሚገነባው ነጃሺ ኢስላሚክ ትረስት ማዕከል አሻራችሁን ታኑሩ ዘንድ ጥሪያችንን እናቀርባለን። በቃጠሎ በወደመው ነጃሺ ትረስት የምንሰግድበት መስጂድ ደረጃውን የጠበቀ ዘመናዊ ቤተ መጻሕፍት፣ ህፃናት፣ ወጣቶችና ሴቶች የሚቀሩበት መድረሳ፣ ሐዘንና ደስታን ጨምሮ ለተለያዩ አገልግሎቶች የሚመጥን ሁለገብ አዳራሽና የመሳሰሉ ግንባታዎችን በአላህ ፍቃድ በአጭር ጊዜ አከናውነን እንደምናስመርቅና የታላቁን አህመድ አልነጃሺ ስም በክብር እንደምናስጠራ እርግጠኞች ነን። በአደጋው በማዕከሉ ውስጥ የነበሩ የቢሮ መገልገያዎችና ቁሳቁሶች እንዲሁም ሌሎች ንብረቶችና ሰነዶች የተቃጠሉ ሲሆኑ በሰው ህይወት ላይ የደረሰ ጉዳት ያለመኖሩ ከፍተኛ እፎይታን ሰጥቷል። ባለፉት 22 ዓመታት የተለያዩ እስላማዊ ተግባራትን ሲያከናውን የቆየውና በተለይም በጆሃንስበርግ ሜይፌር ለሚገኙ ኢትዮጵያ ሙስሊሞች ክብርና ሞገስ የነበረው በአደጋው ውድመት የደረሰበት ነጃሺ ኢስላሚክ ትረስት ማዕከልን መልሶ ለመገንባት በጊዜያዊነት ከአባላት መዋጮ እየተሰበሰበ እንደሚገኝ በመግለጽ ስፍራውን በማጽዳት የህንፃ ንድፍና የሌሎችም ጉዳዮች ቅድመ ዝግጅት በማጠናቀቅ ወደ ግንባታ ሲገባ የሚሰበሰብ ገንዘብ ቃል እየተገባ መሆኑ ታውቋል። በኢትዮጵያ ሙስሊሞች ታሪክ እጅግ በተከበረውና ጥንታዊው አክሱም መንግስት በፍትህና በርህራሄ በሰውነታዊ እሴቶቹና በሃይማኖታዊ ትዕግስቱ የታወቀ መሪ ስም በ2008 የተቋቋመው ነጃሺ ኢስላሚክ ትረስት እጅግ በላቀና ደረጃውና ታሪኩን በሚመጥን ደረጃ እንዲገነባ ኃላፊነቱ ሁላችንም ላይ ወድቋል። አህመድ አልነጃሺ ሁሉንም ሰው በእኩልነት መመልከት እንዳለበት አሳይቶናል። እርሱ ሃይማኖት ተለያይቶ ሳይመረምር ፍትህ መስጠት የሚቻል መሆኑን በተግባር አሳይቶናል። መጨረሻም የአህመድ አልነጃሺ ታሪክ ለእኛ ታላቅ ትምህርት ይሰጠናልና ይህን እድል ተጠቅመን የራሳችንን ታሪክ እንጻፍ። ነጃሺ ኢስላሚክ ትረስት ማዕከልን በአላህ ፍቃድ እንገነባዋለን።